ይሄንን ሙሳይቀን ቆይ ታዲያ ያሰራህበት ያለፈህበት እንዴት ታገኝ ትችላለህ? አለፈውበት ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ ጠይቃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? አንቺ ስርዓት አልበኝነትሽ እንዴት ነው የባሰብሽ? እባክሽ አይደለም እኮ አያቴ ተደናግጬ ነው። ምንድን ነው ያስደነገጠሽ? አሁን እኮ እታች ሙስጠፋን አገኘሁትና አምነንም ፖሊሶቹ ሰሩታል። አዎ ለምንድን ነው ማለቴ በምን ምክንያት ነው? ያው እንግዲህ ሊያጣሩት የፈለጉት ነገር ሊኖር ይችላል። ታዲያ እኔ ለምን እዛ ሂጂ ማገዝ ያለብኝ ነገር ቀድሜ አላግዝም? ለምንድን ነው ቀድመሽ አልነገርሽኝ? ያው እንግዲህ እውቀት ይፈልጋል፣ ለዛ ነው። ታዲያ እኔ እሱን ማድረግ አልችልም? አትችይም። የምታግዘው ልጅ ልኬለታለሁ። ሰላም መማሪ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የአቶ ካርታ ልጅ ነኝ። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። አቶ ካርታን በቅርብ ወደ ሀገር እንደሚገባ መረጃው ነበረኝ። አዎ፣ በቅርብ ወደዚህ ይመጣል። ደስ ይላል። ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል፣ አቶ አምነን ከዚህ ለመውጣት ምንም ሙከራ እያደረገ አይደለም። እስካሁን ጠበቃውም አልመጣም። እንደጠበቅኩት ሆኗል ማለት ነው? እንዴት ማለቴ እንደዚህ በእንደዚህ አይነት ስራ ውስጥ ገብቶ ማየቴ በጣም ከፍቶኛል። አቶ አምነንን እኮ በጥርጣሬ ብቻ ነው የያዝነው። አምነን ሊፈታ ስለሆነ ደስ ያላችሁ ኮመንት ላይ አንድ ቁጥርን በመጻፍ ጀመሩ። አምነን ቁጭ ብሎ በመጠጣት ላይ ያለ ቤኒን መታ በመጠጣት ነው ችግር ብትረሳው ትሏለች። አምነን አይደለም ግን እኔ ምልሽ አንቺ ፈቃድሽ ከሆነ ከዚህ ቦታ ብንጠፋስ ይላታል። ለምን ቤተሰብ አለ አይደል እንዲህ ስትለው ቢሆንም አንቺ ብቻ እሺ በይኝ ሌላው ነገር ግድ አይሰጠኝም ይላታል። እሷ ይቅረን የሚሄድ አልፈልግም ስትለው ከዛም ተነስተው ወደ መኝታቸው ይሄዳሉ። በሌላ በኩል ደግሞ ስንመለከት ወይዘሮ ዛራ ቤቱን እያጸዱ እያለ ያስመለክተናል። ወይዘሮ ዛራ እንግዲህ ከ20 ዓመታት በላይ እዚህ ቤት ውስጥ እንደቆየች የታወቀ ነው። እናም አሁን ዴፍኒን እያስታወሰቻት እንደሆነ እየተመለከተን እንገኛለን። አምነን ቀደም ብሎ መጥቶ ያናገራት ሲሆን የዴፍኒን ስም ስለጠራ ባኒን ለማስታወስ ስትሞክር ትዝ ይላትና ራሷን በመነቅነቅ እያስታወሰች እያለ እንመለከታለን። ዴፍኒን ማን ትመስላችኋለች? የገደላትስ ማን ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልኝ። አሁን ላይ ሲፈን መጥፋት የታወቀ ነው። በሌላ በኩል ደግሞ ቤተሰብ በሙሉ ተሰብስበው እራት እየበላ ነው። የዚህ ሰዓትም ሙስጠፋ ቤኒን ቁጭ ብለሽ በማግኘትሽ እዚህ በጣም ደስተኛ ነኝ እንኳን ተሻለሽ ይላታል። እሱም አመሰግናለሁ ትላለች። ወይዘሮ ሼማም ልጆች እዚህ ተሰብስባችሁ እየበላችሁ ሳያችሁ ደስ ብሎኛል ተሰበሰበን ብሉልኝ ትላለች። አምነንም ቤተሰቤ በመሰብሰቡ በጣም ደስ ብሎኛል ከዚህ በኋላ ቤተሰቦቼ እናንተ ብቻ ናችሁ ይላል። የዚህ ሰዓት ሙስጠፋም ከቤተሰብ ስለቆጠርከኝ በጣም አመሰግናለሁ ይለዋል። አምነንም ምንም ችግር የለም አንተም ቤተሰቤ ነህ ከዚህ በኋላ ብሎ ይነግረዋል። ከዛም እራሳቸው መመገብ ይቀጥላሉ። ጄሪ ላይ ሁሌ እያሰጋት ይገኛል ሁሉም ነገር። በሌላ በኩል ሙስጠፋ በተደጋጋሚ ለሲፈን ለመደወል እየሞከረ ይገኛል። ቢደውላትም እያነሳችለት አይደለም። እሱም በጣም አስጨንቋታል። ሲፈን አሁን ላይ እሱም በጣም ይደጠላቸው የታወቀ ነውና እሱ ማናገር ራሱ አትፈልግም። ነገር ግን ቢገባት እሱ ነበር ከዛ ሁሉ ነገር ውስጥ ያዳናት። አምነን ሜሊክን ለመግደል ያልተመለሰ ሰውዬ እሷንም በዛ ንዴት ውስጥ ሆኖ ቢያገኛት ኖሮ እንደሚደፋት እርግጥ ነበር።
እና ሙስጠፋ ከጓሮ ተደብቆ ባይደውልላት ኖሮ ጉዷ በሙሉ ይዘረገፍና ራሷንም እስከማጣት ትደርስ ነበር። በሌላ በኩል ደግሞ የአምነንን ፋይል የወሰደችበት ሴትዮ ሀከርም እንደሆነች እያስመለከቱን ይገኛሉ። የተለያዩ ኤሌክትሮኒክስ መሳሪያዎችን ደርድራ በኪቦርድ በመጠቀም ስትነካካ እንመለከታለን። ነገር ግን እስካሁን ድርጊቷ ምን እንደሆነ በግልጽ እየታየ ያለ ነገር አይደለም። እናንተስ ምን ይመስላችኋል? እስኪ ንገሩኝ። ቤሊን መናፈሻ ውስጥ ቁጭ ብላ እያለ ሜርሲ ትመጣና ቁጭ ትላለች። ቤሊን ቤት ውስጥ መቀመጥ በጣም ደበረሽ አይደለ? ያስታውቃል ትላታለች። ቤሊንም አዎ ቤት ውስጥ ዝም ብሎ መቀመጡ ደባሪ ነው፣ ውጭ ወጥቶ ንፋስ መቀበሉ ይሻላል፣ ንፋሱም አሪፍ ነው ትላታለች። የዚህ ሰዓትም ሜርሲ መለስ ስታደርግና እኔ የምልሽ ግን የወንድሜ ልጅ እንዴት ነው ትላታለች። ቤሊንም እኔ ምን አውቃለሁ፣ መጠየቅ ከፈለግሽ ለምን እሷን አትጠይቂውም? ሜርሲ አይ ከኔ ይልቅ እኮ አሁንስ አንቺ ትቀርቢያለሽ ብዬ ነው። ቤሊን አይ ደህና ነው አሁን ምንም አይልም፣ እየተመለሰ ነው ወደ ሀሳቡ። ሜርሲም አይ ይሁን እናንተ ካላችሁ ብላ እንደ አሽሙር አድርጋ ትናገራታለች። በሌላ በኩል ደግሞ አምነንና ወይዘሮ ሴማ ቁጭ ብሎ ሲያወሩ ሮሴማ እንዴት ሆነልህ የፋይሉ ጉዳይ ትለዋለች። እሱም ምንም የተገኘ ነገር የለም ለደራደራት እያሰብክ ነው ይላታል። ስለ ሲፈንስ ያገኘው ነገር አለ? አይ ስለ ሲፈን ያገኘሁት ነገር የለም ይላታል። እሷም ነገር ያርቃት ችግር የለም እሷ የሁሉ ቤተሰብ እንደዚህ በጥብጣ በሰላም መኖር አትችልም ትለዋለች። አምነንም አው ይህን ሁሉ ነገር አድጋብኝማ ዝም ብዬ አለቃትም የትም አትገባም፣ ማግኘት ደግሞ የማይቀር ነገር ነው የጊዜ ነገር ነው እንጂ ይላታል። ወይዘሮ ሴማም አው ግርማ አንተ ላይ እየደረሰች እንደዚህ በቀላሉማ መለቀቅ የለባትም እኔ ቁም ስቅሏን አሳያታለሁ ትላለች። በውስጧም ደግሞ መለስ ስታደርግና አይዞ ልጅ ድጋሚማ አንተ ነፍሰ ገዳይ አላደርግም ራሴው መጨረሰው ነገር ይሆናል ብላ ታስባለች። ወይዘሮ ሴማ እንግዲህ አሁን ላይ ብዙ ነገሮችን እኔ ፈታችኋለሁ እንዲያደርጋለሁ አላወቁኝም እያለች ስትናገር እየተመለከተን የምንገኘው ግን እስካሁንም ድረስ በድርጊት ደረጃ አንድ የሚያስተካከለችው ነገር እንዳለ እየተመለከተ አናገኝም እና ነገሩን በሙሉ እሷ ትፈታው አስባላችሁ ወይስ አምነን በሙሉ ያገኘዋል? ሲፈንን ማን የሚቀጣት ይመስላችኋል? ወይስ ደግሞ ጠፍታ ትቀራለች? ሙሉ ሀሳብ አስተያየታችሁን ኮሜንት ያስቀምጡልኝ ይላሉ። በሌላ በኩል አምነን ተነስቶ በር ሲከፍት ፖሊሶች በር ላይ ቆመው ያገኛቸዋል። ምንድነው ሲላቸውም በሜሊክ ጉዳይ ተጠርጣሪው አንተ ነህ፣ ስለዚህ ቃልን ወደ ጣቢያ መተህ ልትሰጥ ይገባል ብለው ይናገሩታል። የዚህ ሰዓት ላይ አምነን ቢያመነታም ምንም ማድረግ እንደማይችል ስላወቀ ይሄዳል። እናም እሱ በልቡ በጣም እንደፈራ ያስታውቃል። በሌላ በኩል አሁንም ሙስጠፋ ደውሎ ሲፈንን ቦታዋን ሲጠይቃት የት እንዳለች ሲጠይቃት እሷ ግን አንተን ከዚህ በኋላ አላምንህም ይሄን እኮ ከሱ ጋር ቁመ ይሆናል የምታናገረኝ ብላ ትመልስለታለች። የዚህ ሰዓትም ሙስጠፋ አይደለም እኮ ብሎ ሊያስረዳት ሲል ስልኩን ጆሮ ላይ ትዘጋበታለች። ከውጭ ሁሉ ነገር እየተፈጠረ እንዳለ እየተሰማችው ወይዘሮ ሴማን በር ታንኳኳለች። ቶሎ ቶሎ ስታንኳኳ ሙስጠፋ ይደነግጣል። እናም ሄዶ ሲያናገራት አምነን በሲቪል ፖሊሶች እንደተወሰደ ትነግረዋለች።